አትናገርም እንዴ? ምን ይዘጋል? ኤላ ተረጋጋ እንጂ እንዴ ምን ሆነ ነው? ኤላ ቆይ እስቲ መጀመሪያ ጠላት ማን እንደሆነ ወቅ ለጸቡ ትደርስበታል። ትሰማኛለህ? የምትናገረውን ተናገርና ከዚህ ቤት ልቀበል። ማን ነው እኔን ጠብቀህ እንደዘርፈኝ ያዘዘክ? በቃ ሁሉንም ነገር ያቀነባበረችው አደይ ነች። ከዚህ ቤት ሲወጣ ጠብቀህ አንግምተው ብላ ያለችኝ አደይ ነች። በቃ ምንድነው ያልከው ደመቀ? ሌላ ማወቅ የምትፈልጉት ነገር አለ? ምን ለማድረግ እየሞከርክ ነው አንተ? ሁለቴ መደጋገም ያለበት አይመስለኝም። ሁሉንም ነገር ያደረገችው አደይ ነች። አንቺንም አታላሻለች። አደይ እኔ በእናቴ እምላለሁ ምንም ያደረኩት ነገር የለም። ለምለም ደመቀ፣ ቆይ ስለምንድን ነው የምታወራው? ይቅርታ አደይ፣ ሚስጥርሽ ልጠብቅልሽ ስላልቻልኩ በጣም አዝናለሁ። ቆይ ስለምን ሚስጥር ነው የምታወራው አንተ? በቃ ምንም ማስመሰል አይጠበቅብሽም አደይ። ፍቅር ላይ ምን እንዳደረግሽ ሰምቻለሁ። ከዚህ በኋላ እኔ የአንቺ ተባባሪ አይደለሁ። ደመቀ፣ እኔ እንደዚህ አይነት ቀልድ አልፈልግም። ለሁሉም እውነቱን ንገራቸው። ለኢላም ስለ ሀብሉ ምንም ማውቀው ነገር እንደሌለ ንገረው። በቃሽ በቃሽ። አደይ ማክስሽ ተገፏል። አደይ በጣም ነው የማዝነው። ይሄንን ካንቺ አልጠብቅም ነበር። ኤላ ምን አሁን ላዴ ልታግዢላት ነው? በቃ እኔ ቤት ይሻላል። ከዚህ በላይ ከቆየው ጥሩ አይመጣም። ቆይ ልሸኝ። ባርኮት እኔም ቤት ይሻላል። ኤላ ቆይ እንጂ ምትመጪ ከሆነ ነይ። አይ አደይ ትሻለኛለች ካልሽ ደግሞ ያንቺ ምርጫ ነው። አደይ ይህን ነገር አታደርጊም ብዬ በ10 ጣት የፈረምልሽ ነበር። ግን ይሄ ነገር ምንድን ነው? በእውነት እኔ ምንም ያደረኩት ነገር የለም። ይሄ ሁሉ የፍቅር ውሸት ነው። አደይ በቃሽ ይበቃሻል። ይህ ሰውዬ እኮ ከታገትሽበት ያስመለጠሽ ያ መልካም ሰው እኮ ነው። አንቺ ላይ ክፉ እንዲደርስ የማይፈልግ ሰው፣ ለአንቺ የሚያስብ የሚጨነቅ ሰው እኮ ነው። እውነቱ መቶ ሲናገር አንገትሽን ደፍተሽ ይቅርታ እንደማለት ጥፋትሽን እንኳን ማመን ይከብድሻል። አደይ ይህንን ከአንቺ አልጠብቅም ነበር። በጣም አደይ በጣም ተሰፍሪያለሽ። ቆይ ምን አነሰሽ? ምን ጎደለሽ? ባርኮቴ ምን አደይ እስቲ ቆይ አስረጅኝ። ይሄን ነገር እንዴት ነው የምትረጂው? ፍቅርን እኮ በጥፊ መትቻታለሁ። እሷን አላምንም ብዬ ነው እንደዚህ ሆንኩት። አሁንም ስለ ጥፋትሽ አታመኝ? ምንም የማምነው ነገር የለም። ያደረኩት ነገርም የለም። ሰሚኛለሽ? ብሬን አሁኑኑ አስገቢልኝ። እሺ አስገባለሁ። ለዛ ለኪንጎ ግን ምንም እንዳትለው። እሱ ያንቺ ጉዳይ አይደለም። ታውቀዋል። ግን እየተቆጣኸኝ እኮ ነው ወይስ ከተናገርክ በኋላ ቆጨ? በማያገባሽ ነገር አትግቢ። አሁን እንደነገርኩሽ ብሬን የፈጠነ አስገቢልኝ። ነግሬሻለሁ። እሺ? ምንም አልገመትኩም ነበር። አደይ ምን ሆነ ይሆን ግን? አሁንም ለሷ እየተጨነቅሽ ነው ያለሽው? አዎ ደግሞ ድንገት ባርኮቴ በንዴት የማይሆን ውሳኔ እንዳይወስንባት። ሰውን እኮ የማያጠፋ የለም። ምናልባት አደይም አድርገው ይሆን ይችላል፣ ግን ታደርገዋለች የሚል ምንም እምነት የለኝም። አሁን አደይ አደይ ማለትሽን ትተሽ ገብተሽ ምግብ ስሪልኝ፣ በጣም ርቦኛል። ወይ ደግሞ ከውጪ ልዘዝ። እሺ ስራለሁ። ባርኮት በጣም ይቅርታ። እኔ ምንም ነገር አላጠፋሁም። አሁንም ምንም አላጠፋውም ላይ ነሽ አደይ። ለካ ፍቅር ልክ ነበረች። ፍቅር መቼም ቢሆን ስለኔ የምትናገረው ነገር ልኩ ነው ያውቃል። እስካሁን ድረስ አንቺን ብዙ ጊዜ ሰምቼሻለሁ። ዛሬ ግን የረሷትን እህቴን መስማት እንደነበረብኝ ተረድቻለሁ። አደይ ባይኮታሽን ስብስብ አድርገሽ ከዚህ ቤት ልቅ። ፍቅር ቆይ እኔ ከዚህ ቤት ቦታ አንቺ ምን እንደምትጠቀሚ እሱን እናየዋለን። አሁን በሰላም ትወጫለሽ ወይስ እየጎተት እናስወጣሽ? ማሚ ነበረች ተስፋሽ። ለሷም ደውዬ ነግሬልሻለሁ። መውጣቱን ከሆነ እወጣልሻለሁ። እኔም ቀን ጥሎኝ እንጂ እንዳንቺ ከእናቴ ጋር የምኖር ሰው ነበርኩ። ሁላችንም የጊዜ ሁኔታ እንጂ ቦታችን ይቀያየራል። እንደፈለግኩ ማለት መብቴ ነው። አሁን ፈጠን በሂጂ። ደሃ ሌባ የሌባ ተባባሪ። ሰምኛለሽ? አንቺም ወደዚህ ምድር ስትመጪ ራቁትሽን ነበርሽ። እሺ አንቺ አደይ፣ አንቺ ውሻ እኔን ያነቅሽ። ይኸውልሽ እስካሁንም ቢሆን ያንቺን ጸባይ ታግሼ የኖርኩት ለእናትሽ ስል እንጂ ገና ድሮ ነበር ቤትሽ ለቅቄልሽ የምወጣው። ያም ሆነ ይህ አደይ ትልቅ ጥፋት አጥፍተሻል። እግሯ ለርቀሽ ይቅርታ እንደምጠይቅ ጭራሽ መተናነቅሽ አግባብ አይደለም። በፍጹም ማላቅሽ አደይ እየመስልሽ ነው። ሁላችሁም ከዚህ ቤት እንድወጣ ከሆነ የምትፈልጉት እወጣለሁ። ግን አንድ ነገር እወቁልኝ፣ እኔ ማንንም ሰው ሀቅ አልወሰድኩም። ውሸታም። አሁን ሂጂ፣ ውጪ፣ ውጪ። ነይ ግቢ አንቺ ነይ። ቆይ ምንድን ነው ያደረግሽው? ዛሬ እኔን አታለልሽኝ ማለት ነው?
አዴን ከዚህ ቤት ስታባረር ለምለምና ይላል እንደምንለያይልኝ ነበር ቃል የተገባባ ነው። እኔ ስለ ለምለም ምንም አያገባኝም። አዴ ነበረች ችግሬ፣ እሷን ከቤት አስወጥቻታለሁ። በቃ አለቀ። እየቀለድሽብኝ ነው። አንቺ ግን በጣም ክፉ ሴት ነሽ። እሺ ዴቭና አዴን ስናጣላቸው እኮ ኤላና ለምለም እንደምንለያያቸውና ከጨዋታ ውጭ እንደምታደርጊያት ነበር የተነጋገረው። ሊዲያ እኔ ስለ ለምለም አያገባኝም። አትጃጃይብኝ። አሁን ዞር በይልኝ። ሄይ ወንድሜ ምን ሆነ ነው? ሂዱ ውጪ። ከማንም ጋር ማውራት አልፈልግም። እሺ እንዴ ወንድሜ ደግሞ ምን ሆነክ ነው? ያቺ አሪባና እንደደች እኔ ላይ መጫወት እሷ ላይ ሄዳችኋል። እኔ ምን ቤት ነኝ? ቆይ እሺ ምን ፈለግሽ? ቤቱ በጣም ደብሮኛል። እና ምን ይሁን? ቆይ ግን ለምን ወተን ዘና አንልም? አብረን ከወጣን እኮ ቆየ። እኔ መጠጣት እፈልጋለሁ። እንደውም ነው እንውጣ። እሺ በቃ ቆይ ኤላ ጋር ደውላት። እሱ ደግሞ እኛ ጋር ምን ይሰራል? እንዴ እኔ ኤላ ከሌለ ይደብረኛል። ቆይ እሱ ማን ስለሆነ ነው እሱ ከሌለ ይደብረኛል ማለት የጀመርሽው? ትሰሚኛለሽ? ምትጂ ከሆነ ሂጂ፣ ካልሆነ ደግሞ ውጪልኝ። አደይ መቀጣት አለባት። ዛሬ ከጥፋቷ ካልተማረች ሌላ ሰው ላይ መድገሙ አይቀርም። እስቲ ይሁን። እኔማ የተናገርኳት ነገር ጸጽቶኝ፣ በዛ ላይ ማየ ለምን ብላ አስተቆጣኝ ነበር። ልክ እንዳሉ ሰንኩ ይገባኝ። የፍቅር ባሪ ሳይጋባብኝ አይቀርም። የልጅ ውሳኔ ነው የወሰንኩት። ለምለም የት ሄደች? ለሊማ እኮ አሁን አደይን ይዛት ወደ ደላላ ቤት ምናምን እንሄዳለን እያሉ ነበር። ከዛ በፊት ግን ወደ እናንተ ቤት እንሄዳለን ብለዋል። ምን ነው አላገኛትም እንዴ? አደይ እዚህ ነበረች እንዴ? አዎ መታ ነበር። እኔም ብዙም ፊት ስላልሰጧቸው እዚህ መቆየት አልፈለጉም ወጡ። እኔ እኮ አደይን ፍለጋ ና እንሂድ እንፈልጋት ልል ነበር አመጣጤ። ለምንድን ነው የምፈልጋት? ወደ ቤት አይደለ እንዴ ፍቅርን እናውራት ብለው ሄዱት? ኤላ ይምረን ነው? አደይ ወደ ቤት ተመለሰች? ትመለስ አትመለስ እኔ እንጃ። ግን ከሌሊ ጋር ሲያወሩ እንደሰማሁት ከሆነ ከፍቅር የሆነ ገንዘብ እንዳላቸው ነው። እሱን ለመቀበል ነው ሄዱት። ብር ለመቀበል? አዎ የአደይ የወር ደሞዝ ፍቅር ጋር ነው። በቃ እነሱ ሳይወጡ ነው እንድረስ። እንዴ አሁን መታው ወዴት ነው የምትሄደው? ዴቪ ዴቭ ፍቅር ወይ ነባት። ቆይ ለምንድን ነው እንደዚህ እስክትሰክር ድረስ የጠጣው? ዞር በይልኝ። አንቺ ጨካኝ ሴት ነሽ። አደይን አባረሻታል። ዴቭ አደይን እርሳት። እኔን የመሰለች ልጅ እዚህ አስቀምጠህ አደይ ትላለህ? እኔ ያለሁ አይደል? ዴቭ አንተ ልረዳ ብለኸኝ ነው እንጂ እኮ እኔ በጣም ነው የምወደው። ትሰሚኛለሽ? የምትወጂኝ ከሆነ አደይን አምጪልኝ። እነዚህ እህትና ወንድም ምንድን ነው የሚሉኝ? ያቺ ኤላ ኤላ ትለኛለች፣ ይሄ ደግሞ አደይን አምጪልኝ ይለኛል። ፍቅር ሴዲዱ ሆነች። ምን ትሆናለች? እዛ ተጋድማላለች። በቃ ዞር በይልኝ። አደይን ማታመጫት ከሆነ ዞር በይልኝ። ምን ትሰሪልኛለሽ? ዞር በይ። አደይ ትሰሚኛለሽ? ዝም እላለሁ ብትይ ከኔ ጋር የምትጣዩ መብትሽን ማስከበር ይኖርብሻል። እሺ ለምለም የምችለውን እሞክራለሁ። የምችለውን እሞክራለሁ ምናምን አትበይኝ። መብትሽ አይደል እንዴ? ትችያለሽ። ስለዚህ ብርሽን ተቀበለን እንውጣለን። እሺ በቃ እንሂድ።